አዲስ አበባ ተወልዶ ያደገ ልጅ ዜግነቱም ብሔሩም አዲስ አበባ ናት። አዲስ አበባ የሚኖር ሰው በሙሉ በአብዛኛው አረፋ ደረሰ ብሎ መስቀል ደረሰ ብሎ አሸንዳ ደረሰ ብሎ በየአመቱ እንግዲህ ሀገር ቤት ሊሄድ ነው እያለ ይወጣል። ብዙ ጊዜ እንግዲህ እንሰማለን ይሄንን ነገር ማለት ነው። አዲስ አበባ ውስጥ ተወልዶ ቢያድግም አዲስ አበባ ውስጥ እየኖረ ቢሆንም አንሲስተሮቹ ግን የት እንዳሉ ያውቃል። ሀገር ቤት ብሎ የሚሄድበት አካባቢ ያለው ወይም ደግሞ በማህበራዊ ህይወቱ ለቅሶም አጋጥሞት ሰርግም አጋጥሞት ገጠር ሊገባ ይችላል። ከዛ ባለፈ ግን አዲስ አበባ ተወልዶ አድጎ የሚሄድበት ገጠር የሌለው የማህበረሰብ ክፍል እንዳለ ግን ልብ ልንለው ይገባል። አብዛኛው አዲስ አበባ ነዋሪ ይህንን አያውቅም። የከተማዋ ኔቲቭ የሆነ ከተማ ብቻ ሳትሆን ሀገሩም የሆነች ገጠሩም የሆነች የቤተሰቦቹም የዘመድ አዝማዶቹ መኖሪያ የሆነች ለቅሶ ብሎ ሰርግ ብሎ በዓል ብሎ ወዴትም ሊሄድ የማይችል የማህበረሰብ ክፍል እንዳለ ልብ ማለት አለ። ኦኬ፣ ቪዲዮ ሊረዝም ስለሚችል ኮፒ ሊንክ እና ሪፖስት ማድረግ እንዳትረሱ። አሁን እሱ ሊል የፈለገው ምንድነው ከ150 ዓመት ወር ከ140 ከ130 ዓመት በፊት ይሄ አካባቢ ባለቤትነቱ የኦሮሞ ነበረ። ስለዚህ ይህ አካባቢ መሬቱ ለኦሮሞ መመለስ አለበት የሚል ኮንሰፕት ነው ያነሳው። የአንድን ቦታ ወይም ደግሞ መሬት ባለቤት ለማወቅ በታሪክ 150 ዓመት ወደ ኋላ ከሄድን እኔ ደግሞ በታሪክ ወደ 400 500 ዓመት ወደ ኋላ መሄድ አለብን የሚል እምነት አለኝ የዛን ቦታ ትክክለኛ ባለቤት ለማወቅ። ጊዜው 16ኛው ክፍለ ዘመን ነው። በ16ኛው ክፍለ ዘመን ደግሞ እዛ አካባቢ ያለው ሶሺዮ ፖለቲካል እንቅስቃሴ ምንድነው? በአዳል ሱልጣኔትና በክርስቲያን ሃይላንድ ኪንግደሙ ከፍተኛ የሆነ ጦርነት የነበረበት ታይም ነው። በአህመድ ኢብን ኢብራሂም ኤልጋሃዚ በተለምዶ አህመድ ግራኝ በሚባሉት የሙስሊም ሱልጣኔት መሪ እንዲሁም ደግሞ በክርስቲያን ሃይላንድ ኪንግደሙ መሪዎች በነ ልብነ ድንግል ከዛም በኋላ በነ ገላውዲዮስ የሚመራው ጦር ከፍተኛ የሆነ ጦርነት ሲያደርግ የነበረበት ታይም ነው። በዚህ ጦርነት ምክንያት ሁለቱም ኃይሎች የሙስሊም ሱልጣኔቱም ክርስቲያን ሃይላንድ ኪንግደሙም ኤግዞስትድ ሆኑ፣ ተዳከሙ። ሲዳከሙ ይህንን ክፍተት ማን ተጠቀመ? የኦሮሞ ፖፑሌሽን ሙቭመንት የሚባለው በዛ ሰዓት የኦሮሞ ፖፑሌሽን እንቅስቃሴ ይህንን ክፍተት ተጠቅሞ ከነበረበት ከቤዙ ከመደወላቦ ወይም ደግሞ ከባሌና ከሲዳሞ ሃይላንድ አካባቢ ወደዚህ አካባቢ እንቅስቃሴ ማድረግ ጀመረ። በዛን ሰዓት ይህንን አካባቢ ማን ተቆጣጠረ? ቱለማ የሚባለው የኦሮሞ ክላን ይህን አካባቢ ተቆጣጠረ። የሜጫ ኦሮሞ ደግሞ አሁን ወዳለው ወደ ወለጋ ወደ ጂማ አልፎ ሄደ ማለት ነው። የኦሮሞ የቦታው ታሪካዊ ባለቤትነት የሚጀምረው በዚህ ታይም ነው። ከ500 ኦር ደግሞ ከ400 ምናምን ዓመት በፊት ማለት ነው። ከዛ በፊት እዚህ አካባቢ ላይ ማን ይኖር ነበረ? ከይኩኖ አምላክ እስከ ልብነ ድንግል ድረስ አጼዎቹ ወይም ደግሞ የክርስቲያን ሃይላንድ ኪንግደም ገዢዎች ይህንን አካባቢ የሚጠቀሙት ሞባይል ኮርት ስለሆነ ወይም ደግሞ ተንቀሳቃሽ ቤተመንግስት ስለሚጠቀሙ ይህንን አካባቢ እንደ ቤዝ አድርገው አካባቢውን ይገዙ ነበር። ይህ አካባቢ የማን አካል ነው? የክርስቲያን ሃይላንድ ኪንግደሙ አካል ወይም ደግሞ መሬት ነበር ማለት ነው። የመሬት ባለቤትነት ካነሳን ማለት ነው። እነዚህም ነገስታት ቤዝ ያደረጉት ኤረር የሚባል አካባቢ፣ እንጦጦን እንዲሁም ደግሞ በረራ የሚባሉ አካባቢዎች አዲስ አበባና አዲስ አበባ ዙሪያን ቤዝ አድርገው ቤተመንግስት ሰርተው ጊዜያዊ ቤተመንግስት ሰርተው ይህንን አካባቢ ያስተዳድሩ ነበር። ቦታውም ላይ ኔቲቭ የሚባሉ ከኦሮሞ ፖፑሌሽን ሙቭመንት በፊት የሚኖሩ ህዝቦች ነበሩ። ከነሱም ውስጥ ለምሳሌ ጉራጌዎች ነበሩ፣ በብዛት ደግሞ ጋፋቶች ነበሩ፣ በተጨማሪ አማራዎች ነበሩ፣ ፕላስ ደግሞ አርጎባዎች ነበሩ። እኔ አይደለም የምለው ታሪክ ነው ይሄንን የሚያስቀምጠው። ስለዚህ የቦታው ታሪካዊ ባለቤትነት የትላንት ባለቤቱ እከሌ ነው ከተባለ የትላንት ወዲያ ወይም ደግሞ የከትላንት ወዲያ ባለቤቱ ደግሞ ማን ነበር ወደሚል ሌላ ጥያቄ ስለሚመዝ የቦታው ታሪካዊ ባለቤቶች ከ150 ዓመት በፊት እነ እከሌ ከተባለ ከ400 እና ከ500 ዓመት በፊት ደግሞ እነ እከሌ የሚባሉ ሌላ ጎሳዎች ሊመጡ ነው ማለት ነው። ሌላ የሚነሳው አንዱ የመከራከሪያ ነጥብ ምንድነው? አዲስ አበባ የተከበበችው በኦሮሚያ ነው፣ ስለዚህ የምትገባው ለኦሮሞ ነው የሚል መከራከሪያ ነጥብ ይነሳል። አንድ አካባቢ በሌላ አካባቢ መወረሯ መሬቱ ዙሪያዋን ለከበባት ክልል ወር ደግሞ ሀገር ትገባለች ማለት አይደለም። በዚህ ሎጂክ ከሄድን ሌሴቶ የምትባለዋ ሀገር የሳውዝ አፍሪካ ልትሆን ነው ማለት ነው። እንዲሁም ቫቲካን የምትባለዋ ከተማ የጣሊያን ልትሆን ነው ማለት ነው። ስለዚህ አንድ አካባቢ በአንድ አካባቢ ዙሪያው መከበቡ ለዛኛው አካባቢ አስተዳደሩና ስልጣኑ ይሰጠዋል ማለት አይደለም። የሚያዋጣው አርጊውመንት ምንድነው? አዲስ አበባ ከኦሮሚያ ምንድነው መጠቀም ያለባት? ለዛም በምላሹ ደግሞ ኦሮሚያ ክልል ከአዲስ አበባ ምንድነው መጠቀም ያለበት የሚለው ላይ ተወያይቶ ኦሮሚያም የአዲስ አበባን ህዝብ በማይጎዳ መልኩ ከአዲስ አበባ የሚያገኘውን ጥቅም ማስከበር እንዲሁም ደግሞ አዲስ አበባ ከኦሮሚያ የምታገኘውን ሶርስ ወይም ደግሞ ከኦሮሚያ የምታገኘውን ጥቅም ኦሮሚያን በማይጎዳ መልኩ ማስከበር ከዛ በኋላ ህዝብ ከህዝብ ጋር ተቻችሎ የሚኖርበትን ወይ
መፍጠር። ግን የመሬት ይገባኛል ጥያቄ የምናነሳ ከሆነ ታሪክ ማገላበጡ ስለማይቀር ታሪክ ስናገላብጥ ደግሞ ከ150 ዓመት በፊት የኦሮሞ ጎሳዎች እዚህ አካባቢ ሰፍረው ይኖሩ ነበር ብላችሁ እናንተ ታሪክን ካነሳችሁ ሌላው ደግሞ ከ400 እና ከ500 ዓመት በፊት ኦሮሞ ወደዚህ ከመምጣቱ በፊት እዚህ አካባቢ የሚኖሩ ኔቲቭ ህዝቦች ነበሩ ለኛም ይገባናል ብሎ የሚመጣ ሌላ አካል ይኖራል። ስለዚህ የአዲስ አበባን ጉዳይ አዲስ አበባ አሁን ባለችበት የኢትዮጵያ ዋና ከተማ መሆኗ ሳይሻር ፕላስ ደግሞ ራሷን በራሷ እያስተዳደረች የህዝቧ ሶሻል ኢኮኖሚክ ፖለቲካል መስተጋብሩ ሳይበላሽ ባለችበት ብትቀጥል ለሁላችንም የሚሻል ነው የሚመስለኝ። ለበዓል ከሌ እዚህ ቦታ ይሄዳል፣ ለበዓል ከሌ እዚህ ቦታ ይሄዳል፣ ለበዓል የትም የማይሄድ ህዝብ አለ። አዲስ አበባ ተወልዶ ያደገም ልጅ ለበዓል የትም አይሄድም። አዲስ አበባ ተወልዶ ያደገ ልጅ ዜግነቱም ብሔሩም አዲስ አበባ ናት። ስለዚህ እነ ከሌ እንደዚህ ቦታ ሄደው ይመጣሉ፣ እነ ከሌ እንደዚህ ቦታ ሄደው ይመጣሉ፣ እነ ከሌ እዚህ ቦታ ነው በዓል ይሄ አያስኬድም። ሎጂኩም ስለማይፈቅድ የመሬት ባለቤትነት ጥያቄ የሚነሳ ከሆነ ታሪክን ወደኋላ ማገላበጣችን ስለማይቀር ታሪክን ወደኋላ ካገላበጥን ደግሞ ጉዳዩ ስለሚንዛዛና ስለሚረዝም አዲስ አበባ ባለችበት በኢትዮጵያ ዋና ከተማነቷ ብትቆይ የተሻለ የፖለቲካ አማራጭ ነው የሚል ሐሳብ አለኝ። ኮፒ ሊንክ እና ሪፖስት አድርጉ። ይመቻችሁ።